በየቀኑ በአማካኝ 4 ጊዜ በዓመት 1500 ጊዜ በላይ ምድር መናወጥ እያስተናገደች ሰማይ ጠቀስ ሕንፃዎቿ ግን እንደ ሸምበቆ ወዳና ወዲህ እየተወዛወዙ የማይወድቁባት መሬቷን እሳተ ገሞራ እያነቀው እሷ ግን በዓለም በቴክኖሎጂ ጫፍ ላይ የቆመች ሀገር ነች። አንድም ጠብታ ነዳጅ ሳይኖራት ወርቅና አልማዝ ሳይገኝባት ነገር ግን ሮቦቶች ሰውን ተክተው የሚያገለግሉባት ባቡሮቿ ሀዲድ ሳይነኩ በአየር ላይ የሚንሳፈፉባት በዚህች ምድር ላይ የአንድ ሰከንድ የባቡር መዘግየትም ሆነ መፍጠን በመዘጋጃ ቤት ደረጃ ይፋዊ ይቅርታ ወረቀት ያስጠይቃል። የሚገርመው ግን የስልጣኔያቸው መሰረት ቴክኖሎጂ አይደለም። በትምህርት ቤታቸው ውስጥ የጽዳት ሰራተኛም የለም። ሕፃናቱ ራሳቸው መጸዳጃ ቤታቸውን እያጠቡ በትህትና ያድጋሉ። በጎዳናዎቻቸው ላይ አንድም የቆሻሻ ማጠራቀሚያ ባታገኙም አንድም ብጣሽ ወረቀት መሬት ላይ አይወድቅም። እያንዳንዱ ሰው የራሱን ቆሻሻ ኪሱ ውስጥ ከቶ ወደ ቤቱ ይወስዳል። ይህ ብቻ አንዳችንን ሊያስደንቀን አይችልም። ነገር ግን አስደናቂው ነገር በዚች ልዩ ምድር ላይ የሚኖሩ ሰዎች ዕድሜያቸው 100 ዓመት ሞልቶም እንኳ እንደ ወጣት ንቁ ናቸው። የልብ በሽታ፣ ስኳር፣ ውፍረት የሚባሉ የዘመናችን አደገኛ የጤና ጠንቆች እምብዛም አይነካኳቸው። ሆዳቸው 80 በመቶ ሲሞላ መብላት የሚያቆሙበት ጠዋት ካልጋ በመነሳት የሚኖርባቸውን የምድር ዓላማ ጠንቅቀው የሚያውቁ የዕድሜ ልክ ጓደኞቻቸውን ይዘው እስከ መቃብር በደስታ የሚጓዙ ነዋሪዎች አሏት። ከጥንታዊ የሳሙራይ ሰይፍና የጀግንነት ደም እስከ ሮቦቲክስና የዓለም የኢኮኖሚ በላይነት ባህልና ዘመናዊነት በአንድ ጥላ ስር በፍቅር ያጋቡበት ይህች አስደናቂ ምድር ዛሬዋ መዳረሻችን ሩቅ ምስራቋ ውበት ጃፓንን እንጎበኛለን። ዛሬ የምናያት ዘመናዊና ሰላማዊት ጃፓን ተገነባቸው በብዙ ጣውረድ አልፋ ነው። ወደ ኋላ 800 ዓመታት ገደማ ተጉዘን እዚህን ህዝብ የአእምሮ መዋቅር ካልፈተሽ ዛሬውን የዲስፕሊን ጥግ ልንረዳው አንችልም። ከ12ኛው እስከ 19ኛው ክፍለ ዘመን አጋማሽ ጃፓንን ያስተዳድሩ የነበሩት የጦር ልሂቃን ወይም ሳሙራዮች ነበሩ። ሳሙራይ ማለት ተራ ወታደር ማለት አይደለም። እርሱ የህግ አስከባሪ፣ የአስተዳደር መሪ፣ የጥበብ ሰውና ከሁሉም በላይ ደግሞ የአንድ ጥልቅ ፍልስፍና ታማኝ ተከታይ ነው። ሳሙራዮች ሩበት እጅግ ጥብቅ የሆነ የሥነ ምግባር ደንብ ነበራቸው። እሱም ቡሺዶ ወይም የጦረኛው መንገድ በመባል ይታወቃል። ይህ ፍልስፍና 7 ዋና ዋና ምሰሶዎችም አሉት። አንደኛው ጊ ወይም ፍጹም ፍትሃዊ ማለት ሲሆን ሁለተኛው ደግሞ ሬይ ይባላል። ትርጉሙም ለጠላትም ቢሆን የሚሰጥ ትልቅ አክብሮት ማለት ሲሆን ሳሙራይ ያለ አክብሮት እንስሳ ነው ብለው ያምናሉ። ሶስተኛው ዩ ጀግንነት ማለት ሲሆን አራተኛው ደግሞ ሜይ ወይም ክብር የሚለውን ትርጉም ይወስዳል። አምስተኛው ጂን ደግነት ሲሆን ስድስተኛው ማኮት እውነተኝነትና ሰባተኛው ቹጊ ወይም ፍጹም ታማኝነት ናቸው። ለእነዚህ ሴቶች ሲሉ ሕይወታቸውን አሳልፈው ይሰጣሉ። ለአንድ ሳሙራይ በውሸት ከመኖር ይልቅ እውነትን ተናግሮ መሞት ይቀለዋል። የሳሙራይ ነፍስ ተደርጎ የሚቆጠረው ታዋቂው ካታና ነው። ካታናይ ማለት ሰይፍ ሲሆን የሚሰራው በአጋጣሚ አይደለም። ወራትን በሚወስድ እጅግ ረቂቅ የምህንድስና ጥበብ ነው። ብረቱ በሺዎች የሚቆጠሩ ጊዜያት እየታጠፈና እየተቀጠቀጠ ስለትነቱና ጥንካሬ ወደር የማይገኝለት እንዲሆን ይደረጋል። ይህ ሰይፍ የሚመዘዘው ለግድያ ብቻ ሳይሆን ትህን ለማስከበር እንደሆነ ይታመናል። በአንጻሩ አንድ ሳሙራይ ክብሩን የሚያሳጣ ተግባር ከፈጸመ ወይም በጦር ሜዳ ውርደት ካጋጠመው ያን ውርደት ለማጠብ የሚደረገው አስፈሪ ስነ ስርዓት አለ። እሱም ሴፑኩ ይባላል። ሴፑኩ ማለት በገዛ እጁ ሆዱን በሰይፍ በመቅደድ ህመሙንና ስቃዩ ዋጥ አድርጎ ምንም ሳይገልጽ በጸጥታ ክብሩን ይዞ መሞት ማለት ነው። ይህ ራስን የመግዛትና ለክብር የመሞት ጽናት ጃፓንን ስነ ልቦና ዛሬም ድረስ የከረረ ዲሲፕሊን እንዲኖረው አድርጎታል። ታዲያ ይህች በሺዎች የሚቆጠሩ ሳሙራዮች እርስ በርስ የሚፋለሙባት የተከፋፈለ ደሴት እንዴት በአንድ ጥላ ስር ልትሰበሰብ ቻለች? እዚህ ታሪክ ላይ ነው እንግዲህ ጃፓን ታላቁና የመጀመሪያው አንድ አድራጊ መሪ የሚነሳው። ኦዳ ኖቡናጋ በ1534 በኦዋሪ ግዛት ሲወለድ ማንም ለቁም ነገር የቆጠረው አልነበረም። በልጅነቱ የነበረው አለባበስ፣ ህግ የማይገዛው ባህሪውና እንግዳ ድርጊቶቹ ያስገረማቸው የአካባቢ ሰዎች የኦዋሪ ግዛት እብድ ዘ ፉል ኦፍ ኦዋሪ የሚል ቅጽል ስም ሰጥተውት ነበር። ነገር ግን ይህ እብደት ተራ እብደት ሳይሆን ቆመውን የፊውዳል ስርዓት ሰብሮ አዲስ ዓለም ለመፍጠር ያለውን ድፍረት የሚያሳይ ነበር። በ1560 የኖቡናጋን ታሪክ ሙሉ በሙሉ የቀየረው ታዋቂው የኦኬሃዛማ ጦርነት ተካሄደ። ኢማጋዋ ዮሺሞቶ የተባለ እጅግ ኃይለኛ የጦር መሪ 25000 ወታደሮች አሰልፎ ኖቡናጋን አነስተኛ ግዛት ለመውረር መጣ። ኖቡናጋ በእጁ የነበረው 2000 ወታደር ብቻ ነበር። ሁሉም ሰው ኖቡናጋ እጁን ይሰጣል ወይም ይሞታል ብሎ ጠበቀ። እሱ ግን ከባድ ዝናብና ነጎድጓድ የሰፈነበትን የአየር ሁኔታ በመጠቀም በጠላት ላይ ማንም ያላሰበውን ድንገተኛ ጥቃት ሰርፕራይዝ አታክ ሰነዘረ። ጠላት ጦር መከላከያ ሳይዘጋጅ ተበተነ። መሪያቸውም ተገደለ። ይህ ድል በመላው ጃፓን የሚገኙትን ሳሙራዮች ያስደነገጠና የኖቡናጋ ወታደራዊ ልቅና ያሳየ ታላቅ ታሪክ ሆነ። ኖቡናጋ ጀግና ብቻ ሳይሆን አርቆ ሀሳቢ የቴክኖሎጂ አፍቃሪም ነበር። አውሮፓውያን ነጋዴዎች ለመጀመሪያ ጊዜ ወደ ጃፓን ይዘዋቸው የመጡትን የክብሪት ጠመንጃዎች የጦርነትን ታሪክ እንደሚቀይሩ ወዲያውኑ ተረዳ። በወቅቱ የነበሩ ባህላዊ ሳሙራዮች ጠመንጃ እንደ ፈሪ መሳሪያ ይተውት ይንቁት ነበር። ኖቡናጋ ግን በሺዎች የሚቆጠሩ ጠመንጃዎችን ገዝቶ ወታደሮችን ማሰልጠን
መሰልጠን ጀመረ። በ1575 በተካሄደው የናጊሽኖ ጦርነት በዓለም ታሪክ የመጀመሪያውን የረድፍ ተኩስ ስልት አስተዋወቀ። ጠመንጃዎች ድጋሚ ጥይት ለመሙላት የሚፈጅባቸውን ጊዜ ለማስቀረት ወታደሮችን በ3 ረድፍ አሰለፈ። አንደኛው ረድፍ ሲተኩስ ሁለተኛውና ሶስተኛው ረድፍ ጥይት ይሞሉ ነበር። በዚህ ስልት በወቅቱ ይታወቁ የነበሩትን ጠንካራ የፈረሰኛ ጦሮች ግብዓተ መሬት ፈጸመ። ኖቡናጋ ግማሽ ያህሉን የጃፓን ግዛት አንድ ካደረገ በኋላ ሙሉ ጃፓንን በአንድ ዣንጥላ ስር ለመሰብሰብ የወራቶች ብቻ ቀርተውት ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ1582 ታላቅ ክህደት ገጠመው። የገዛ የቅርብ ጀነራሉ አኬቼ ሚትሱሄዴ በድንገት አምጾ ኖቡናጋ ጥቂት ጠባቂዎች ብቻ ይዞ በኪዮቶ ከተማ በሚገኘው የሆኖጂ ቤተ መቅደስ ውስጥ እያለ ከበበው። መውጫ ያጣውና በከባድ ሁኔታ የቆሰለው ኖቡናጋ ጠላቶቹ በቁም ወስደው እንዳያዋርዱትና ክብሩን ለመጠበቅ ሲል ቤተ መቅደሱ በእሳት ሲጋይ በውስጡ ሴፑኩ ፈጽሞ ሕይወቱን አጠፋ። ኖቡናጋ በሕይወት ባይኖርም የእርሱ ራዕይ ግን አልሞተም። ተተኪዎቹ የእርሱን ፈለግ በመከተል ጃፓንን ሙሉ በሙሉ አንድ አደረጓት። ይህ የሳሙራይ ታሪክ የዲሲፕሊን ጥበብና የማይበገር ጥንካሬ ዛሬም በጃፓናውያን ደም ውስጥ ይፈሳል። እዚህም ነው ያለምንም የተፈጥሮ ሀብት በቴክኖሎጂው ዓለምን መምራት የቻሉት። በአንድ ካሬ ኪሎ ሜትር ውስጥ በአማካይ ከ6000 በላይ ሰዎች የሚኖርባት ቶኪዮ ውስጥ እንዴት ግጭት፣ ጩኸትና ትርምስ ሳይኖር እንዲህ ያለ ፍጹም ሰላም ሊሰፍን ቻለ? የዚህ ሚስጥሩ ሕይወታቸውን ሙሉ በሙሉ የሚመሩበትና በደም ስራቸው ውስጥ የሰረጸው አንድ ቃል ነው። እሱም ዋ ይባላል። ትርጉሙም ስምምነት ወይም ህብረት ማለት ነው። በምዕራባውያን ባህል ውስጥ ግለሰባዊነት ወይም እኔ የምፈልገው ነገር ትልቅ ቦታ ይሰጠዋል ብለው ያምናሉ። በጃፓን ግን ይህ ፍጹም ተቃራኒ ነው። እኔ የሚለው ስሜት ጎልቶ ወጥቶ የቡድኑን ወይም የማህበረሰቡን ሰላም ማናጋት የለበትም ብለው ያምናሉ። ለአንድ ጃፓናዊ የራሱ ፍላጎት ምቾት የሚመጣው ከማህበረሰቡ ሰላም በኋላ ነው። በህዝብ ማመላለሻ ባቡሮች ውስጥ ስልክ ማውራት በህግ ባይከለከልም ማንም ሰው ስልክ አይደውልም። ድምፅ አልባ መልእክት ብቻ ይለዋወጣሉ። ለምን ቢባል የሌላውን ሰው ሰላም ማወቅ ነውር ነው የሚለው እምነት ሌናቸው ውስጥ ስለታተመ ነው። ይህ የጋራ ደህንነትን የመጠበቅ ባህልና ሀገሪቱን በዓለማችን ላይ ዝቅተኛ የወንጀል መጠን ካላቸው ጥቂት ሀገራት ተርታ እንድትመደብ አድርጓታል። ሌላው የጃፓን ትውፊት በትምህርት ቤቶች ውስጥ የጽዳት ሰራተኞች አሉ። አዎ በትክክል ነው የሰማችሁ። ይህ ልማድ ኦሶጂ በመባል የሚታወቅ ሲሆን እድሜያቸው ከ6 እስከ 12 የሆኑ ህጻናት በየቀኑ ከትምህርት በኋላ ለ20 ደቂቃ ያህል ክፍሎቻቸውን፣ ኮሪዶሮችንና መጸዳጃ ቤቶችን ራሳቸው ያጸዳሉ። ይህ የሚደረገው ገንዘብ ለመቆጠብ ሳይሆን ህጻናቱ ገና በልጅነታቸው የሚከተሉትን 3 ትልልቅ እሴቶች እንዲማሩ ነው። እኩልነት። ታምም ሆነ ደሃ የሁሉም ቤተሰብ ልጅ እኩል መጸዳጃ ቤት ያጥባል። በስራዎች መካከል ምንም አይነት የደረጃ ልዩነት እንደሌለ ይማራሉ። የገዛ ልጃቸው ያጸዳውን ትምህርት ቤት ጭራሽ አይቀቡትም። የጠረጴዛውን እንጨት አይቦጫጭሩትም። ትህትና። ቆሻሻን ማጽዳት ውርደት ሳይሆን አካባቢንና ሌላውን ሰው የማክበር ትልቅ የትህትና መገለጫ መሆኑን በተግባር ይረዱታል። ወደ ቶኪዮ ጎዳናዎች ስትወጡ ሌላ የሚያስደንቅ ነገር ታያላችሁ። በመንገዶቹ ላይ አንድም የቆሻሻ ማጠራቀሚያ ቅርጫት አታዩ። ይህ የሆነው እንደ አውሮፓውያን አቆጣጠር በ1995 በተፈጸመ የሽብር ጥቃት ሳቢያ ለደህንነት ሲባል ቅርጫቶቹ ከተነሱ በኋላ ነው። የሚገርመው ግን ቅርጫቶች ባይኖሩም ህዝቡ ቆሻሻውን መሬት ላይ አይጥልም። እያንዳንዱ ጃፓናዊ የራሱን ቆሻሻ በፌስታል ወይም በኪሱ ይዞ ወደ ቤቱ በመውሰድ በቤቱ ይጥላል። ይህ ለአካባቢና ለሌላው ሰው የሚሰጥ ፍጹም ክብር ነው። በጃፓን ባህል ውስጥ ጊዜ ማለት ህይወት ማለት ነው። እንደ አውሮፓውያን አቆጣጠር በ2017 የተከሰተ አንድ ታሪክ አለ። አንዱ የጃፓን ባቡር ድርጅቱ ባቡሩ መነሳት ከነበረበት ሰዓት 20 ሰከንድ ቀድሞ ስለተነሳ ብቻ ለመላው ህዝብ ይፋዊ ይቅርታ ደብዳቤ አውጥቶ ነበር። አዎ 20 ሰከንድ ስለዘገየ ሳይሆን 20 ሰከንድ ቀድሞ ስለሄደ። ለምን ቢባል አንዳንድ ተሳፋሪዎች ሰዓታቸውን በሰከንድ አስተው ስለሚንቀሳቀሱ ያቺ የ20 ሰከንድ ልዩነት ባቡሩን እንዲያጡ ልታደርጋቸው ስለምትችል ነው። በጃፓን የባቡሮች አማካኝ የመዘግየት ሰዓት በዓመት ውስጥ 0.9 ደቂቃ ወይም ከ50 ሰከንድ በታች ነው። ጊዜም ማክበር ማለት ሰውን ማክበር እንደሆነ ያምናሉ። ሰዓት አለማክበር ማለት በጃፓናውያን እይታ የአንድን ሰው ውድ ህይወት በከንቱ መስረቅ ነው ብለው ያምናሉ። ሌላው የጃፓን ማህበራዊ መሰረት ኦሜቴናሺ ይባላል። ይህ ቃል ከልብ የመነጨ ምንም አይነት ምላሽ የማይጠብቅ እንግዶችን የማክበርና የማገልገል ጥበብ ማለት ነው። በጃፓን ሱቆች ውስጥ ወይም ሬስቶራንቶች ውስጥ ጉርሻ ወይም ቲፕ መስጠት የተከለከለ ነው። ለምን ቢባል ሰውን በጥራት ማገልገል ግዴታ እንጂ ተጨማሪ ገንዘብ ለማግኘት የሚደረግ ድርድር አይደለም ብለው ስለሚያምኑ ነው። ይህን አክብሮታቸውን የሚገልጹት ደግሞ ኦጂጊ በሚባለው ማጎንበስ ሰላምታ ነው። ማጎንበስ እንዲሁ ተራ ልማድ አይደለም። እንደ አክብሮት መጠን የማጎንበስ አንግሉ ይለያያል። ለጓደኛ የሚደረግ ቀለል ያለ ማጎንበስ 15 ዲግሪ ሲሆን ለደንበኛ ወይም ለአለቃ የሚደረገው ደግሞ 30 ዲግሪ ይደርሳል። ከባድ ይቅርታ ለመጠየቅ ወይም ከፍ ያለ ክብርን ለመግለጽ ግን እስከ 45 ዲግሪ ጎንበስ ይላሉ። ይህ ራሳቸውን ዝቅ አድርገው ማህበረሰቡን ከፍ የማድረግ ታላቅ ጥበብ እንደሆነ በጽኑ ያምናሉ። ዛሬ ባለንበት ዘመን እንደ ልብ በሽታ፣ ስኳር፣ ደም ብዛትና ከመጠን ያለፈው ውፍረት ያሉ ተላላፊ ያልሆኑ በሽታዎች ዓለማችንን እያስጨነቁ ይገኛሉ። ነገር ግን በዚህች ደሴት ላይ በተለይም በደቡባዊቷ የኦኪናዋ ግዛት ውስጥ 100 ዓመት የሞላቸው አዛውንቶች እንደ ወጣት ንቁ ሆነው ያለምንም ዱላና ድጋፍ በየቀኑ ሲሮጡና አትክልት ሲኮተኩቱ ማየት የተለመደ ነው። ለመሆኑ ይህ ከበሽታ የራቀ እጅግ ረጅምና ደስተኛ ህይወት የመኖር ሚስጥራቸው ምንድን ነው? መልሱ በምድራቸው ላይ ዋሹኩ ተብሎ የሚጠራውና
በዩኔስኮ የሰው ልጅ የማይዳሰስ ባህላዊ ቅርስ ሆኖ በተመዘገበው ድንቅ የምግብ ፍልስፍናቸው ውስጥ ይገኛል። የምዕራባውያን ምግብ ብዙ ጊዜ በአንድ ትልቅ ሳህን ላይ ተከምሮ ይቀርባል። የጃፓን ዋሾኮ ግን ፍጹም የተለየ ነው። ምግባቸው በአይን እንዲያጠግብ ተደርጎ በተለያዩ ትናንሽ ሳህኖች ተከፋፍሎ ይቀርባል። ይህም ሰውነት ሳይከብደው ሁሉንም አይነት ቪታሚኖች፣ ማዕድናት በጥራት እንዲያገኝ ይረዳል። በጃፓን ምግብ ውስጥ ብዛት ያለው ቅቤ፣ አይብ ወይም ዘይት አይንጸባረቅም። ምግባቸው በአብዛኛው የሚዘጋጀው በእንፋሎት በመቀቀል ወይም ቀለል ባለ ጥብስ ነው። ከቀይ ስጋ ይልቅ ለአካላቸው እጅግ ጠቃሚ የሆነውን ከፍተኛ የኦሜጋ 3 ይዘት ያለውን አሳ በስፋት ይመገባሉ። በተጨማሪም ዋካሜና ኖሪ የሚባሉ የባህር አረሞችን በየቀኑ በምግባቸው ውስጥ ያካትታሉ። እነዚህ የባህር እጽዋት ጸረ ካንሰርና በቪታሚን የበለጸጉ በመሆናቸው ሰውነትን ከእርጅና ይጠብቃሉ። ሌላው የምግብ ባህላቸው መሰረት ማቻ ወይም አረንጓዴ ሻይ ነው። ጃፓናውያን ከባህላዊ ቡና ይልቅ ቀኑን ሙሉ አረንጓዴ ሻይ ያለ ስኳር ይጠጣሉ። ይህ ሻይ በሽታ የመከላከል አቅምን የሚጨምሩና ካንሰር ሴሎችን በጽኑ የሚዋጉ ጥሩ የሆኑ ንጥረ ነገሮች አሉበት። እንዲሁም ለሆድና ለምግብ መፈጨት ስርዓት እጅግ ጠቃሚ የሆነ ፕሮባዮቲክ ያላቸው እንደ ሜሶና ናቶ የአኩሪ አተር ምግቦችን ያዘወትራሉ። ናቶ ምንም እንኳን የሚለጠጥና ጠንካራ ሽታ ያለው ምግብ ቢሆንም ለደም ዝውውርና ለአጥንት ጥንካሬ ግን ፍጹም መድኃኒት ነው። ታዲያ ጃፓናውያን እንዴት ከመጠን በላይ ውፍረትና ስኳርን ሊከላከሉ ቻሉ? እዚህ ጋ ነው ለዘመናት የተገበሩት ወርቃማ የምግብ ህግ የሚመጣው። እሱም ሃራቺቡ ይባላል። ትርጉሙም ሆድ 80 በመቶ ሲሞላ መብላት አቁሙ ማለት ነው። የሰው ልጅ አእምሮ መጥገቡን ለማወቅ ምግብ ከተበላ በኋላ 20 ደቂቃ ያህል ይፈጅበታል። ስለዚህ ጃፓናውያን ቀስ ብለው ይመገባሉ። ወዳቸው ሙሉ በሙሉ ሳይሞላና ሳይከብዳቸው ቀድመው እጃቸውን ያነሳሉ። ይህ ፍልስፍና ከመጠን በላይ መመገብን በማስቀረት የሰውነት ሴሎች ያለ በቂ ምክንያት እንዳይደክሙና እድሜያቸው እንዲረዝም ያደርጋል። አሁን ደግሞ በቀጥታ ወደዚች አስደናቂ ደሴት ልውሰዳቸው፣ ወደ ኦኪናዋ። ኦኪናዋ በዓለማችን ላይ ሰዎች ረጅም ዕድሜ በሚኖሩባቸው በጥቂት ሰማያዊ ቀጠናዎች ሉዞን ውስጥ ቀዳሚዋ ናት። የዚች ደሴት አዛውንቶች እስከ 100 ዓመታቸው ድረስ ንቁ ሆነው የሚኖርባት ሚስጥር በ3 ታላላቅ ምሰሶዎች የተገነባ ነው። የመጀመሪያው ኢኪጋይ ይባላል። ትርጉሙም ጠዋት ከአልጋ ለመነሳት ምክንያት መኖር ማለት ነው። ኦኪናዋ ውስጥ ጡረታ መውጣት ሪታየርመንት የሚባል ጽንሰ ሐሳብ በባህላቸው ውስጥ የለም። አዛውንቶቹ እስከ ሕይወታቸው ፍጻሜ ድረስ ንቁ ናቸው። አንዳንዶቹ ያርሳሉ፣ ሌሎች ዕደ ጥበብ ይሰራሉ ወይም የልጅ ልጆቻቸውን ያሳድጋሉ። ይህ በዕድሜ መግፋት ውስጥም ቢሆን ራስ ትልቅ ዋጋና ዓላማ እንዲኖራቸው ያደርጋል። ሁለተኛው ምሰሶ ደግሞ ሞአይ ይባላል። ትርጉሙም ለጋራ ዓላማ መሰብሰብ ማለት ነው። የኦኪናዋ ሰዎች ገና በልጅነታቸው 5 ወይም 6 የሚሆኑ የቅርብ ጓደኞችን ያቅፋሉ። ይህ ቡድን ሞአይ ይባላል። አባላቱ በሕይወት ዘመናቸው ሁሉ በየቀኑ ወይም በየሳምንቱ እየተገናኙ ሻይ ይጠጣሉ፣ ያወራሉ፣ ይደጋገፋሉ። አንዱ የገንዘብ ወይም የጤና ችግር ሲገጥመው ሌሎች ደርሰውለት ይረዱታል። ይህ ጥምረት ብቸኝነትንና የአእምሮ ጭንቀትን ሙሉ በሙሉ ያስወግዳል። ብቸኝነት በአሁኑ ጊዜ እንደ ሲጋራ ጤናን የሚጎዳ ጠንቅ ሲሆን፣ ሙአይ ግን ይህንን አደጋ ያጠፋል። ሶስተኛው ምሰሶ ደግሞ ተፈጥሯዊ የዕለት ተዕለት እንቅስቃሴ ነው። እነዚህ አዛውንቶች የሰውነት ማጎልመሻ ጂም አይሄዱ፣ ነገር ግን ቀኑን ሙሉ በተፈጥሯዊ እንቅስቃሴ ውስጥ ናቸው። አብዛኞቹ የራሳቸው የአትክልት ቦታ አላቸው። ጎንበስ ቀና እያሉ አትክልት ይኮተኩታሉ። በቤታቸው ውስጥም ወንበር ላይ ከመቀመጥ ይልቅ ምንጣፍ ላይ መሬት ቁጭ ብለው መነሳትን ያዘወትራሉ። በቀን ውስጥ ከ30 እስከ 40 ጊዜ መሬት ላይ ቁጭ ብሎ መነሳት የታችኛውን የሰውነት ክፍል ጡንቻና አጥንት ጠንካራ ሆኖ እንዲቀጥል ያደርጋል። ዋነኛ ምግባቸው ሩዝ ሳይሆን ቢኒኢሞ የተባለ ሐምራዊ ስኳር ድንችና ጎያ የተባለ መራራ አትክልት ነው። እነዚህ ምግቦች የደም ስኳርን ለማስተካከልና በሽታን የመከላከል አቅማቸውን ለመጨመር ፍጹም ፍቱን ናቸው። በመጨረሻም ኦኪናዋ ሰዎች ሕይወትን የሚመሩበት አንድ ድንቅ አባባል አላቸው። እሱም ኢቻሪባ ቾዴ ይባላል። ትርጉሙም አንድ ጊዜ ከተገናኘን ከዛሬ ጀምሮ ወንድማማቾች ነን ማለት ነው። ለማያውቁት ሰውም ቢሆን ክፍት ልብና ፍቅር አላቸው። ቂምና ቁጣን በውስጣቸው ባለመያዝ ቀለል ያለና ዘና ያለ ሕይወትን መምራት ይመርጣሉ። አካላቸውና አእምሯቸውን እንዲህ በንጽህና የገነቡ ጃፓናውያን አካባቢያቸውና ከተሞቻቸውን ለመጠበቅ አስገራሚ የቆሻሻ አያያዝ ቴክኖሎጂ ደግሞ ሌላው ድንቅ የዓለም ተሞክሮ ነው። በዓለማችን ላይ ያሉ አብዛኛው ታላላቅ ከተሞች እያደጉ ሲሄዱ ከተሞቻቸው ጋር እኩል የሚበቅለው ትልቁ ራስ ምታት ቆሻሻ ነው። ነገር ግን በጃፓን ይህ እውነት ፍጹም ተገልብጧል። በጃፓን ቆሻሻ የሚጣል ሳይሆን ወደ ኃይልና ወደ አዲስ መሬት የሚቀየርበት እጅግ አስገራሚ ምህንድስና አለ። ይህንን ለማድረግ ግን መጀመሪያ የሰዎችን ሕሊናና የከተሞችን አስተዳደር በአንድ ወጥ ሕግ መቅረጽ ነበረባቸው። የጃፓንን የቆሻሻ አያያዝ ጥግ ለመረዳት በጃፓን የምትገኘውን ካሚካቱዝ የምትባል ትንሽ መንደር ታሪክ ማየት በቂ ነው። ይህች መንደር እንደ አውሮፓ አቆጣጠር 2020 ላይ ምንም አይነት ቆሻሻ የማታመነጭ መንደር ለመሆን በቃች። እዚህ መንደር ውስጥ ቆሻሻ እንዲሁ በጅምላ አይጣልም። ነዋሪዎቹ ቆሻሻን በትክክል ወደ 45 የተለያዩ ምድቦች ይለያሉ። የአልሙኒየም ጣሳዎች ለይተው ይጥላሉ። የብረት ጣሳዎች ለብቻቸው፣ የፕላስቲክ ክዳኖች ለይተው፣ ጋዜጦች፣ መጽሔቶች፣ ካርቶኖች ሁሉም የየራሳቸው ሳጥኖች አሏቸው። የፕላስቲክ ጠርሙስ በሚጥሉበት ጊዜ ጠርሙሱን መጀመሪያ ታጥቦ መለያ ወረቀቱ ተልጦ ክዳኑ ተከፍቶ በ3 የተለያየ ቦታ ነው የሚቀመጠው። ይህንን ሕግ አለማክበር በማህበረሰቡ ውስጥ ትልቅ ነውር ተደርጎ ይወሰዳል። በአሁኑ ጊዜ በመላው ጃፓን ያሉ ከተሞች ይህንን ጥብቅ አሰራር በተለያየ ደረጃ ተግባራዊ ያደርጋሉ።
ይሰራሉ። ይህንን አስገራሚ ልምድ እዩ። በጃፓን የቆሻሻ ሰራተኞች ማህበረሰብ እጅግ የሚያከብራቸው የቴክኒክ ባለሙያዎች ናቸው። የሚለብሱት ዩኒፎርም ንጹህ ነው። ስራቸውን የሚሰሩት በከፍተኛ ጥንቃቄና ዲሲፕሊን ነው። ይህ ቆሻሻን የማክበር ሂደት ማሺዙኩሪ ወይም ከተማን በጋራ የመገንባት ባህል አካል ነው። ቆሻሻን በአግባቡ መለየትና መጣል የዜግነት ክብር መገለጫ ተደርጎ ይወሰዳል። ህጻናት ገና በክፍል 2 ትምህርታቸው ስለ ቆሻሻ አያያዝ፣ ስለ መልሶ መጠቀም ሪሳይክሊንግ እና ስለ አካባቢ ጥበቃ በተግባር ይማራሉ። ስለዚህ ለአንድ ጃፓናዊ ቆሻሻን መበተን የራሱን ክብርና የሀገሩ ውበት እንደማዋረድ ይቆጠራል። ለመሆኑ ይህ ሁሉ ተለይቶ የሚሰበሰበው ቆሻሻ የት ይሄዳል ብላችሁ ብጠይቁ ጃፓን ጠባብ ደሴት በመሆኗ እንደ ሌሎች ሀገራት ቆሻሻን መሬት ውስጥ ቀብሮ ለማስቀመጥ ሰፊ መሬት የላትም። ስለዚህ አብዛኛው የማይበሰብሰውን ቆሻሻ በከፍተኛ ሙቀት ማቃጠል ነበረባት። ነገር ግን ማቃጠል የአየር ብክለት እንዳያመጣ እጅግ ዘመናዊ ቴክኖሎጂን ፈጠረች። በከተሞቻቸው መሃል ቆሻሻ ወደ ኃይል መቀየሪያ ጣቢያዎች ዌስት ቱ ኢነርጂ ፕላንት። እነዚህ ጣቢያዎች ቆሻሻን ከ850 ዲግሪ ሴልሺየስ በላይ በሆነ ከፍተኛ ሙቀት ያቃጥሉታል። በዚህ ጊዜ የሚወጣው ሙቀት ተይዞ ከፍተኛ ኤሌክትሪክ ኃይል ያመነጫል። ይህም በሺዎች ለሚቆጠሩ ቤቶች የብርሃንና የኃይል ምንጭ ይሆናል። ከጭስ ማውጫው የሚወጣው ጋዝ ደግሞ እጅግ ረቂቅ በሆኑ ማጣሪያዎች ፊልተር ውስጥ ስለሚያልፍ ወደ ውጭ የሚለቀቀው ጋዝ ከአካባቢው አየር የበለጠ ንጹህ ሆኖ ይወጣል። ከሁሉም በላይ የሚገርመው ግን ጃፓናውያን በቆሻሻ አዲስ መሬት መፍጠራቸው ነው። ቆሻሻው ተቃጥሎ የሚያልቀው አልቆ የሚቀረው አመድና የማይቃጠል ጠንካራ ቆሻሻዎች ተጨፍልቀው በልዩ ኬሚካል ተለጥፈው ወደ ጠንካራ ግንባታ ግብዓት ይቀየራሉ። ይህንን ግብዓት በመጠቀም በቶኪዮ ባህር ላይ ኦዳይባ የተባለች እጅግ ግዙፍና ዘመናዊ ሰው ሰራሽ ደሴት ገንብተዋል። ዛሬ በሚሊዮኖች የሚቆጠሩ ቱሪስቶች የሚጎበኟት፣ ሰማይ ጠቀስ ህንፃዎች የቆሙባት እና ውብ መዝናኛዎች ያሉባት ይህች ደሴት የተገነባችው ከጃፓናውያን የቤት ቆሻሻ በተሰራ ድንጋይ ላይ ነው። ይህ ቆሻሻ ወደ ወርቅና ወደ መሬት የመቀየር ታላቅ የሰው ልጅ ጥበብ ነው። ያለምንም የተፈጥሮ ነዳጅ ወርቅም ሆነ አልማዝ ሳይኖራት ጃፓን እንዴት የዓለማችን የቴክኖሎጂና ኢንዱስትሪ ንግስት ለመሆን ቻለች? ቶኪዮ ቶዮታ፣ ሆንዳ፣ ሶኒ፣ ፓናሶኒክ እና ካኖን የመሳሰሉ ግዙፍ ኩባንያዎች የዓለምን ገበያ ሙሉ በሙሉ እንዲቆጣጠሩ ያደረጋቸው ሚስጥር ምንድን ነው? የዚህ ሁሉ ስኬት ቁልፍ በጃፓናውያን አእምሮ ውስጥ ለዘመናት የኖረው ሞኖዞኩሪ ተብሎ የሚጠራው ልዩ ፍልስፍና ነው። በቀጥታ ሲተረጎም ሞኖዞኩሪ ማለት ነገሮችን የመስራት ወይም የማምረት ጥበብ ማለት ነው። ነገር ግን ለጃፓናውያን ትርጉሙ ከዚህ እጅግ የላቀና የረቀቀ ነበር። እሱ ጥልቅ የሆነ መንፈሳዊ ቁርኝትን፣ ለሚሰራው ስራ ፍጹም ታማኝ መሆንንና የሰሩት ነገር ምንም አይነት ጉድለት እንዳይኖረው እስከ መጨረሻ መጣርን ያካትታል። አንድን ዕቃ የሚያመርት ሰው ዕቃውን የሚሰራው ለገንዘብ ብቻ አይደለም። ገዛ ክብሩን፣ ማንነቱን፣ ነፍሱን በዚያ ዕቃ ውስጥ አፍስሶ ነው። ይህ ፍልስፍና የመነጨው ሾኩኒን ከሚባሉ ጥንታዊ የዕደ ጥበብ ባለሙያዎች ነው። አንድ ሾኩኒን ለአንድ ስራ ህይወቱን ሙሉ ይሰጣል። ለምሳሌ የሱሹ ባለሙያ ለመሆን ብቻ አንድ ሰው እስከ 10 ዓመት ድረስ ሊሰለጥን ይችላል። ይህ ለጥራት የሚሰጥ ፍጹም ትጋት ዛሬ ወደ ዘመናዊ የመኪናና የኤሌክትሮኒክስ ኢንዱስትሪ ተሸጋግሯል። በጃፓን የኢንዱስትሪ ስኬት ውስጥ ሌላው ትልቅ ምሰሶ በዓለም ዙሪያ ያሉ ግዙፍ ኩባንያዎች ዛሬም ድረስ የሚቀኑበትና የሚማሩት ካይዘን የተባለ ስልት ነው። ካይዘን ማለት ቀጣይነት ያለው የማያቋርጥ መሻሻል ማለት ነው። ይህ ፍልስፍና የሚያምነው ትልቅ ለውጥ ለማምጣት በአንድ ጊዜ ግዙፍ ዝላይ መዝለል አያስፈልግም በሚለው ላይ ነው። ይልቁንም በየቀኑ የምታደርጋት ትንሿ 1% መሻሻል በዓመት ውስጥ ተደምራ አስገራሚና ግዙፍ ለውጥ እንደምትፈጥር ያስተምራል። በጃፓን ፋብሪካዎች ውስጥ ከታችኛው ሰራተኛ እስከ ዋናው ስራ አስኪያጅ ድረስ ሁሉም ሰው ዛሬ የምንሰራበትን መንገድ ትናንት ከነበረው እንዴት በተሻለ ማሻሻል እንችላለን ብሎ ያስባል። እያንዳንዱ ሰራተኛ ስራውን የሚያቀልበት ሀሳቦች የማመንጨት መብትና ግዴታ አለበት። ይህ የማያቋርጥ ጥራትን ፍለጋ ጃፓንን በአስተማማኝ ምርቶቿ የዓለማችን መሪ አድርጓታል። ይህንን አስገራሚ የቴክኖሎጂ ቁንጮ እዩ። ጃፓን በዓለማችን የመጀመሪያውን እጅግ ፈጣን ባቡር ወይም ሺንካንሰን በ1964 ስታስተዋውቅ ዓለም በአድናቆት ደንግጦ ነበር። የጃፓን ማግሌቭ ባቡሮች ከሀዲዱ ጋር ምንም አይነት ንክኪ የላቸውም። ሙሉ በሙሉ በአየር ላይ ተንሳፈው ይሄዳሉ። ባቡሩ የሚጓዘው በኤሌክትሮማግኔቲክስ ኃይል አማካኝነት በመሳሳብና በመገፋፋት ነው። ከሀዲዱ ጋር ንክኪ ስለሌለው ምንም አይነት ሰበቃ የለውም። ለዚህም ነው በሰዓት ከ600 ኪሎ ሜትር በላይ በሚያስደነግጥ ፍጥነት መብረር የሚችለው። ይህ ባቡር ከአዲስ አበባ ባህር ዳር ያለውን ርቀት ከባህር ዳር ጎንደር ጨምሮ በጥቂት ደቂቃዎች ውስጥ ብቻ ማቋረጥ ይችላል ማለት ነው። ይህ የምህንድስና ተአምር የጃፓንን የፈጠራ ጥግ በግልጽ ያሳያል። ጃፓን በታሪኳ ትልቅ የስነ ህዝብ ፈተና ገጥሟታል። የህዝብ ቁጥር እያረጀና እየቀነሰ በመምጣቱ የሰራተኛ ኃይል እጥረት አጋጥሟታል። ነገር ግን ይህንን ችግር የፈታችው በለቅሶ ሳይሆን በቴክኖሎጂ ነው። በአሁኑ ጊዜ ጃፓን በዓለማችን የሮቦቲክስ መዲና ናት። ሮቦቶች በፋብሪካዎች ውስጥ ብቻ ሳይሆን በሆቴሎች፣ በካፌዎችና በአረጋውያን እንክብካቤ ማዕከላት ውስጥ ሰውን ተክተው በታማኝነት ያገለግላሉ። ሮቦቶች የተሰሩት ሰውን ለመተካት ብቻ ሳይሆን ከሰው ልጆች ጋር በፍቅርና በደህንነት አብረው እንዲኖሩ በጥንቃቄ ተቀርጸው ነው። ይህ ቴክኖሎጂን ከሰው ልጅ ፍላጎት ጋር የማጣጣም ጥበብ ጃፓናውያን ለወደፊት ዓለም ያዘጋጁ ታላቅ ስጦታ ነው። የሳሙራይ ደም፣ የዋ ፍልስፍና፣ የኢኬጋይ
ረጅም ዕድሜ፣ የቆሻሻ ተአምርና የሞኖዞኮሪ ቴክኖሎጂ ልቅና፣ ይህ ሁሉ ተደምሮ ጃፓንን ለዓለምና በተለይ እኛ አፍሪካውያን ኢትዮጵያውያን ከእሷ ምን ልንማር እንደምንችል ታላቅ ሚስጥር ይዞልናል። ነገር ግን ይህንን ሁሉ ታሪክ ስናይ መመለስ ያለብን አንድ ትልቅ ጥያቄ አለ። ጃፓን ይህንን ሁሉ ያሳካቸው በተፈጥሮ ሀብት ሳይሆን በሰው ሀብት ከሆነ እኛስ እንደ ሀገርና እንደ ሕዝብ ከዚህ ታላቅ ሕዝብ ምን እንማራለን? የሚገርመው ነገር ከሁለተኛው የዓለም ጦርነት በፊት ኢትዮጵያና ጃፓን ተመሳሳይ ስልጣኔ ጎዳና ላይ ነበሩ። እንዲያውም የኢትዮጵያ ምሁራን የምስራቅ አፍሪካ ጃፓን ለመሆን እንደ አርአያ ያዩዋት ነበር። ዛሬ ያንን ህልም ዳግም የምናሳካበትና የምንቀይርበት ጊዜ ላይ ደርሰናል። የጃፓን ስኬት ቀዳሚው ሚስጥር እውቀት ብቻ ሳይሆን ዲሲፕሊን ነው። ጃፓናውያን በትምህርት ቤቶቻቸው ውስጥ በመጀመሪያዎቹ 3 የትምህርት ዓመታት ተማሪዎች አካዳሚክ ፈተና ይፈተኑ። ለምን ቢባል በእነዚህ ዓመታት ዋና ግባቸው ህጻናቱ እንዴት እርስ በርስ እንደሚከባበሩ፣ እንስሳትና ተፈጥሮን እንዴት እንደሚንከባከቡና የጋራ ደንቦችን እንዴት እንደሚያከብሩ ማስተማር በመሆኑ ነው። እውቀት ያለ ስነ ምግባር ያለ ዲሲፕሊን ሀገርን አያናጋም እንጂ አይገነባም። እኛም በቤታችን በትምህርት ቤቶቻችንና በሥራ ቦታችን ሰዓት ማክበርን፣ የጋራ ንብረትን መጠበቅና ትህትናን እንደ ቀዳሚ እሴት ስንወስድ የስልጣኔያችን የመጀመሪያው ጡብ እንተክላለን። ሁለተኛው ትልቅ ትምህርት ካይዘን ወይም የማያቋርጥ መሻሻል ነው። ብዙ ጊዜ በህይወታችን ውስጥ ትልቅ ለውጥ ለማምጣት በአንድ ጀንበር ተአምር እንዲፈጠር እንፈልጋለን። ጃፓን ግን ያስተማረችን በተቃራኒው ነው። ዛሬ ከትናንትና በተሻለ 1% መሻሻል፣ ዛሬ ከአስተሳሰባችን ላይ አንድ መጥፎ ልማድ መቀነስ፣ ዛሬ አዲስ ጠቃሚ እውቀት መቅሰም፣ ዛሬ በስራችን ላይ ጥቃቅን ስህተቶችን ማረም። እነዚህ ጥቃቅን ነገሮች ናቸው ከዓመታት በኋላ ወደማይበገር ግዙፍ ስኬት የሚቀይሩን። ማንኛውንም ስራ ስንሰራ ከግብታዊነት ወጥተን ዛሬ እንዴት ከትናንቱ በተሻለ ጥራት ልስራው ብለን ራሳችንን ስንጠይቅ በግል ህይወታችንም ሆነ በሀገራችን ላይ ካይዘንን ተአምር በተግባር እናየዋለን። ሮዋ ፍልስፍና ወይም የቡድን ስምምነት ለኢትዮጵያውያን እጅግ ወሳኝ ቁልፍ ነው። ጃፓናውያን በተናጠል በጣም ጎበዝ ሊሆኑ ይችላሉ። ነገር ግን ትልቁ ኃይላቸው የሚመጣው በአንድ ላይ ሲሰበሰቡና ለአንድ የጋራ ራዕይ ሲቆሙ ነው። ልዩነታቸው ወደ ጎን ትተው ለሀገራቸው ክብርና ድህነት በአንድነት ይቆማሉ። እኛም የጋራ ሰላማችንንና የጋራ እድገታችንን ከግል ፍላጎታችን አስቀድመን ስንመለከት ማንም ሊያሸንፈን የማይችል የማይበገር ማህበረሰብ መገንባት እንችላለን። ሁለተኛው ዓለም ጦርነት አመድ ውስጥ ወጥታ በአቶሚክ ቦምብ ወድማ ያለምንም የተፈጥሮ ሀብት በዓለም የቴክኖሎጂና የኢኮኖሚ ጫፍ ላይ የቆመችው ይህች አስደናቂ ምድር ጃፓን ትባላለች። ጃፓን ያሳየችን ነገር ቢኖር የአንድ ሀገር ትልቁ ወርቅና አልማዝ መሬት ውስጥ የተቀበረው ሳይሆን በህዝቦቿ አእምሮ፣ ዲሲፕሊንና ፍጹም ጥራት ባለው የሥራ ትጋት ውስጥ የሚገኘው መሆኑን ነው። ዛሬ ያየነው ታሪክ እንዲሁ የሩቅ ሀገር ትረካ አይደለም። እኛም ህሊናችንን፣ ዲሲፕሊናችንንና ስነ ምግባራችንን ስንገነባ ነገን የመቀየር አቅሙ በእጃችን ላይ እንዳለ የሚያሳይ ታላቅ ማረጋገጫ ነው። ይህንን አስደናቂ ጃፓን ጉዞ ከኛ ጋር ስለተከታተላችሁ ከልብ እናመሰግናለን። በዚህ ቪዲዮ ውስጥ ካያችኋቸው ሴቶች መካከል በእርስዎ ህይወት ውስጥ ወይም በሀገራችን ቀድሞ መተግበር አለበት የሚሉትን ሀሳብ ኮሜንት ላይ ያካፍሉን። ቪዲዮውን ከወደዱት ላይክ ማድረግና ለሌሎች እንዲደርስ ሼር ማድረግዎን አይርሱ። በቀጣይ እጅግ አስደናቂ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው አዲስ ምዕራፍ እስከምንገናኝ ሰላም ሁኑ።